በአዲስ አበባ ከተማ ለበርካታ ዓመታት ሲንከባለል የቆየውን የመኖሪያ ቤት እጥረት በዘላቂነት ለመቅረፍ መንግስት ባህላዊ የግንባታ ስልቶችን በመተው ወደ ዘመናዊ ቴክኖሎጂዎች የመሸጋገር አቅጣጫ መያዙ ተሰምቷል። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ ግንባታቸው በዘመናዊ ቴክኖሎጂ የተደገፉ የተለያዩ የቤት ግንባታ ሳይቶችን በመጎብኘት ቤቶች በጥራትና በሳምንታት ጊዜ ውስጥ ሊጠናቀቁ እንደሚችሉ ገልጸዋል። የዚህ ጉብኝት ዋና ዓላማ የግንባታ ሂደቱን ከዓመታት ወደ ቀናትና ሳምንታት በማሳጠር የዜጎችን የመኖሪያ ቤት ፍላጎት ለመመለስ ዘመናዊነትን ለቤት ልማት ፕሮግራሙ እንደ መሰረት መጠቀም መሆኑ ተመላክቷል። በተያያዘ ዜና የቤቶች ልማት ኮርፖሬሽን በአቃቂ ቃሊቲ ክፍለ ከተማ በቱሉ ዲምቱና በወርቁ ሰፈር እያከናወናቸው የሚገኙ የኮንዶሚኒየም ቤቶች ግንባታ ወደ መጠናቀቂያ ደረጃ ላይ መሆናቸውን አስታውቋል። ፕሮጀክቱ በመንግስት አዲስ የስራ ባህል መሰረት በ7 ቀን ለ24 ሰዓታት ያለ እረፍት በመከናወን ላይ መሆናቸው ተመላክቷል። ግንባታዎቹ ከጥራት ጋር በፍጥነት እየተከናወኑ የሚገኙ ሲሆን ህብረተሰቡን ተጠቃሚ የሚያደርጉ መሰረተ ልማቶችን በአሟላ መልኩ በመገንባት ላይ መሆናቸውን ኮርፖሬሽኑ ገልጿል። ቤቶቹ በቅርቡም ለፈላጊዎች እንደሚሰጥ ተነግሯል። ታዲያ በዛሬው ዝግጅታችን ጠቅላይ ሚኒስትር ዶክተር አብይ አህመድ የጎበኙት የቴክኖሎጂ አቅም የተላበሰ ፕሮጀክት ምን እንደሚመስልና በኢትዮጵያ የግንባታ ዘርፍ አዲስ ምዕራፍ ይከፍታሉ ተብለው የታመኑባቸው የስሪዲ ህትመት ወይም ስሪዲ ፕሪንቲንግ የቅድመ ዝግጅት ቀላል የአረብ ብረት ግንባታና የኮንቴነር መኖሪያ ቤቶች ምንነትና ፋይዳን በዝርዝር የምንዳስስ ይሆናል። ለመሆኑ ፕሮጀክቱ ምንድን ነው የሚለውን ከመድረስ ጨምሮ በሌላ በኩል የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቱ በዘርፉ ባለሙያዎች አማካኝነት እያደረገ ያለውን የቴክኒክ ድጋፍ ጨምሮ በአቃቂ ቃሊቲ እየተከናወኑ ያሉ ግንባታዎች የቤት ችግርን ለመፍታት ያላቸውን አስተዋጽኦ በጥልቀት እንመለከታለን። ይህንንና ሌሎች ተያያዥ ጉዳዮችን በዝርዝር የምናቀርብላችሁ ሲሆን አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋል። በተለይም በአዲስ አበባ ከተማ ለረጅም ዓመታት የተንሰራፋው የመኖሪያ ቤት እጥረት የዜጎችን ህይወት በከፍተኛ ደረጃ እየፈተነ የሚገኝ አንገብጋቢ ችግር ነው። የከተማዋ ነዋሪ ቁጥር ከዕለት ወደ ዕለት እያደገ ቢመጣም የሚቀርቡት መኖሪያ ቤቶች ግን ከፍላጎቱ ጋር ሲነጻጸሩ እጅግ በጣም አናሳ በመሆናቸው ክፍተቱ እየሰፋ መጥቷል። ይህ ሁኔታ የከተሜነትን መስፈርትን በማዛባት ብቻ ሳይሆን በርካታ ቤተሰቦች ተገቢ ባልሆነ የመኖሪያ ቤት ውስጥ እንዲኖሩ በማድረጉ ከፍተኛ የማህበራዊ ጫና ሲፈጥር ቆይቷል። ለዓመታት የዘለቀው የግንባታ መዘግየት፣ የፕሮጀክቶች አለመጠናቀቅና የቁሳቁስ መወደድ ለዚህ ችግር ዋነኛ መንስኤዎች ሆነው ቆይተዋል። የከተማዋን ነዋሪዎች የመኖሪያ ቤት ህልም እውን ለማድረግ አሁን ካለው የባህላዊ የግንባታ ስልት መውጣት አስፈላጊ መሆኑን በግልጽ የሚያሳይ እውነታ ነው። ይህ የመኖሪያ ቤት ችግር ከማህበራዊ ቀውስ ባሻገር ለኢኮኖሚ መዳከምና ለኑሮ ውድነት መባባስ ዋነኛ ምክንያት ሆኖ ቆይቷል። በተለይም በዝቅተኛና በመካከለኛ ገቢ የሚተዳደሩ የህብረተሰብ ክፍሎች ለቤት ኪራይ ብቻ ከፍተኛ ወራዊ ገቢያቸው ማውጣታቸው የቤተሰብን ሌሎች መሰረታዊ ፍላጎቶች ለማሟላት የሚያስችላቸውን አቅም በእጅጉ አሳጧቸዋል። ከዚህም በላይ የቤት ባለቤት መሆን የዜጎች የህይወት ዘመን ግብ ቢሆንም የቤት ግንባታው ሂደት በባህላዊና አዝጋሚ አሰራር በመገደቡ የቤት ዋጋ ከዜጎች የመግዛት አቅም በላይ እንዲንር አስችሏል። ለዚህ ለዘመናት የቆየው የቤት እጥረት ችግር መፍትሄ ለመፈለግ በሚል የመንግስት አካላት የተለያዩ የግንባታ ስልቶችን በመቀየር ላይ እንደሚገኙ ይናገራሉ። መንግስት በከተማዋ ያለውን ከፍተኛ የቤት ፍላጎት ለማርካትና የዜጎችን የመኖሪያ ቤት ችግር ለማቃለል አዳዲስ አማራጮችን እየተመለከተ እንደሚገኝ ይናገራል። ከዚህ ቀደም የነበሩ የቤት ልማት ፕሮግራሞች ባስመዘገቡት ዝቅተኛ አፈጻጸም ሳቢያ አዳዲስ የቴክኖሎጂ አቅርቦቶችን ወደ ስራ ላይ መዋል የቤት ልማት ፕሮግራሙን ለመቀየር ወሳኝ እንደሆነ ይጠቅሳል። በተለይም ግንባታዎችን በፍጥነትና በጥራት ለማጠናቀቅ የሚያስችሉ ዘመናዊ የግንባታ ዘዴዎች አስፈላጊነት ላይ መንግስት ትኩረት እያደረገ እንደሚገኝ ይገልጻል። ታዲያ ይህን የቤት ልማት አቅጣጫ ለመቀየርና የዘመናዊ ቴክኖሎጂን አጠቃቀም ለመገምገም በሚል ጠቅላይ ሚኒስትር አብይ አህመድ ግንባታቸው በቴክኖሎጂ የተደገፉ የቤት ግንባታ ሳይቶችን ጎብኝተዋል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት ጥራት ያለው መኖሪያ ቤት በሳምንታትና በወራት ውስጥ መጠናቀቅ እንደሚችል በተግባር ማየት እንደሚቻል ተናግረዋል። የቤት ግንባታን ከዓመታት ወደ ቀናትና ሳምንታት ማሳጠር የሚቻልባቸውን ዘመናዊ ስልቶች መመልከታቸውን በጉብኝታቸው ወቅት አስረድተዋል። ጠቅላይ ሚኒስትሩ እነዚህ ቴክኖሎጂዎች የቤት ልማት ፕሮግራሙን አቅጣጫ ሊቀይሩ እንደሚችሉ በመግለጽ የግንባታውን ሂደት ማፋጠን የዜጎችን የመኖሪያ ቤት ፍላጎት ለመመለስ ወሳኝ መሆኑን ተናግረዋል። መንግስት የዘመናዊነትን ጉዞ ለቤት ልማት ስራው እንደ መሰረት እየተጠቀመ መሆኑንም በጉብኝታቸው ወቅት አስረድተዋል። በዚህም ጠቅላይ ሚኒስትሩ የጠቀሷቸው እነዚህ 3 ዘመናዊ የግንባታ ዘዴዎች ምንድናቸው የሚለው መመልከቱ የከተማዋን የቤት ችግር ለመፍታት የተያዘውን አቅጣጫ ለመረዳት ይረዳል። በግንባታ ሳይቱ የተጠቀሱት እነዚህ 3 የላቁ የቴክኖሎጂ ስልቶች ማለትም የስሪዲ ህትመት፣ ስሪዲ ፕሪንቲንግ፣ የቅድመ ዝግጅት ቀላል የአረብ ብረት ግንባታና የኮንቴነር መኖሪያ ቤቶች ናቸው። እያንዳንዱ አሰራር የራሱ የሆነ የቴክኖሎጂ አቅም ያለው ሲሆን በኢትዮጵያ የግንባታ ዘርፍ አዲስና ፈጣን የሆነ ለውጥ ለማምጣት የታቀዱ ናቸው።
ናቸው። እነዚህ ቴክኖሎጂዎች በግንባታው ሂደት ውስጥ ሲቀናጁ ከባህላዊው አሰራር የተለየና ለዜጎች ፈጣን ምላሽ የሚሰጥ የግንባታ ስልት ይፈጥራሉ። የቤት ችግርን ለመፍታት በሚል እየተከበሩ ያሉ እነዚህ ስልቶች የቴክኖሎጂን ሚና በማጉላት ለከተማ የቤት ልማት አዲስ ምዕራፍ ከፍተዋል። ታዲያ አንድ ባንድ ለመመልከት ያህል የመጀመሪያው የስሪዲ ህትመት ወይም ስሪዲ ፕሪንቲንግ ቴክኖሎጂ ነው። ይህ ቴክኖሎጂ በኮምፒውተር የታገዘ ዲዛይን በመጠቀም የቤቱን ግድግዳዎች በንብርብር በማተም የሚከናወን ዘመናዊ የግንባታ ስልት ነው። ይህ አሰራር በግንባታ ወቅት የሚባክኑ የቁሳቁስ አይነቶችን በእጅጉ በመቀነስ እጅግ ውስብስብ የሆኑ የህንፃ ዲዛይኖችን በፍጥነት ለመገንባት የሚያስችል አቅም አለው። የሰው ጉልበት ፍላጎትን በመቀነስና የግንባታውን ትክክለኛነት በማረጋገጥ በተለይ ፈጣን የቤት ልማት ለሚፈልጉ የከተማ አካባቢዎች ትልቅ ጠቀሜታ አለው። ግድግዳዎችን በሰዓታት ውስጥ ማተም መቻሉ የቤቱን ዋና ክፍል በአጭር ጊዜ ውስጥ ለማጠናቀቅ የሚያስችል ፈጠራ ነው። ይህ ቴክኖሎጂ ለወደፊት የከተማ ግንባታዎች ወሳኝ ሚና የሚጫወት ሲሆን የቤት ልማት ሂደቱን በአዲስ መንገድ እንዲቃኝ የሚያደርግ አንዱ ቁልፍ ስልት ነው። የዚህ ቴክኖሎጂ አሰራር ሂደት በጣም ቀላል ነው። በመጀመሪያ የሚገነባው ቤት ዲዛይን በኮምፒውተር ውስጥ ይዘጋጃል። እንደ አንድ ተራ ወረቀት ወይም አታሚ ፕሪንተር ይህ ግዙፍ ማሽን የኮምፒውተሩን መመሪያ በመቀበል ግንባታውን ይጀምራል። አታሚው ማሽን ሲሚንቶን ወይም ልዩ የግንባታ ድብልቆችን እንደ ቀለም በመጠቀም ግድግዳውን ቀስ በቀስ በንብርብር ይደረድራል። እንደ ማሽን ወይም ኖዜል በመባል የሚታወቀው ይህ ክፍል በኮምፒውተር ቁጥጥር አማካኝነት ግድግዳውን በትክክለኛ ቅርጽና መጠን ይቀይረዋል። በየደረጃው እያደገ የሚሄደው ግድግዳ ምንም አይነት የሰው እገዛ ሳይፈልግ በራሱ ጊዜ ቅርጹን ይይዛል ማለት ነው። ይህ ማለት ብሎኬት መደርደር ወይም ሲሚንቶን በሰው ኃይል ማለስለስ የመሳሰሉ ስራዎችን ያስቀራል ማለት ነው። ባጭሩ አጠቃላይ የግንባታው ሂደት በኮምፒውተር ታግዞ በራስ ስር የሚከናወንና ስህተትን ሙሉ በሙሉ የሚቀንስ ፈጠራ እንደሆነ ይነገርለታል። ሁለተኛው ጠቅላይ ሚኒስትሩ የጠቀሱት የቅድመ ዝግጅት ቀላል የአረብ ብረት ግንባታ ወይም ፕሪ ኢንጂነርድ ላይት ስቲል ፍሬሚንግ ዘዴ ሲሆን የህንፃው ክፍሎች በሙሉ በፋብሪካ ቀድመው ተዘጋጅተው ወደ ግንባታ ቦታ የሚመጡበት ነው። በግንባታ ሳይቱ የሚጠበቀው ስራ እነዚህን ክፍሎች ማቀናጀትና መግጠም ብቻ በመሆኑ የግንባታ ጊዜን በአስገራሚ ሁኔታ ማሳጠር ይቻላል። ለቤቱ ከፍተኛ ጥንካሬ ከመስጠቱን ባሻገር የግንባታውን ወጥነት ለመጠበቅና የኢንዱስትሪ ደረጃውን የጠበቀ ጥራት ለማረጋገጥ ይህ ቴክኖሎጂ ወሳኝ ነው። የብረት አወቃቀሮቹ ቀላል ክብደት ያላቸውና በቀላሉ ሊንቀሳቀሱ የሚችሉ በመሆናቸው በሀገሪቱ የትኛውም ክፍል ለመገንባት እጅግ ምቹ ናቸው። ይህ የአሰራር ዘዴ በግንባታ ዘርፍ ውስጥ ለረጅም ጊዜ ሲፈለግ የነበረውን ጥራትና ፈጣንነት በትክክል የሚያጣጥም መፍትሄ ነው። የዚህ ቴክኖሎጂ አሰራር ሂደት ልክ እንደ አንድ ቤት መገጣጠሚያ መጫወቻ ወይም ሌጎ የሚታይ እጅግ ቀላልና ዘመናዊ ሂደት ነው። በመጀመሪያ የቤቱ እያንዳንዱ ክፍል ማለትም ግድግዳዎቹ፣ ወለሉና የጣሪያው መዋቅር በፋብሪካ ውስጥ በትክክለኛ መለኪያ ይቆራረጣሉ። ከዚያም እንደ ዲዛይኑ መሰረት ተለይተው ይታሸጋሉ። እነዚህ የተዘጋጁ የብረት ክፍሎች ወደ ግንባታ ቦታ ሲደርሱ የግንባታ ሰራተኞች አድካሚ በሆነው ድንጋይ መፈልፈል ወይም ኮንክሪት መቀላቀል ሳይደክሙ በቀጥታ ይገጣጠሟቸዋል። ክፍሎቹ ቀድሞ የተዘጋጁ በመሆናቸው የግንባታው ስራ በስህተት የመቀነስ እድሉ ይጠበብና እጅግ ፈጣን ይሆናል። ይህ ማለት በሳምንታት ውስጥ ብቻ የቤቱን መዋቅር ሙሉ በሙሉ አጠናቆ ለቀጣይ የውስጥ ስራዎች ማዘጋጀት ይቻላል ማለት ነው። ባጭሩ ግንባታው በሳይት ላይ ሳይሆን በፋብሪካ ውስጥ በመፈጸሙ ለጥራትና ለፍጥነት ትልቅ ዋስትና ይሰጣል። ሶስተኛው የመጨረሻው የኮንቴነር መኖሪያ ቤቶች ግንባታ የሚለው ነው። ይህም ማለት ለሌላ አገልግሎት ይውሉ የነበሩ የብረት ኮንቴነሮችን ለሰው መኖሪያነት መዋልን የሚመለከት ሌላኛው ዘመናዊ ስልት ነው። ይህ ዘዴ ለአካባቢ ጥበቃ ተስማሚ ከመሆኑም በላይ እንደገና ጥቅም ላይ መዋልን በማበረታታት እጅግ ፈጣን የሆነ የመኖሪያ ቤት መፍትሄ ይሰጣል። እነዚህ ኮንቴነሮች በውስጣቸው የተሟላ የኑሮ አገልግሎት እንዲኖራቸው ተደርገው በመዘጋጀታቸው በከተሞች ውስጥ የሚታየውን የቤት እጥረት ለመቅረፍ እንደ ተለዋጭ አማራጭ ሊወሰዱ ይችላሉ። ለተንቀሳቃሽ መኖሪያ ቤቶች ወይም ለአስቸኳይ የቤት ፍላጎት ኮንቴነር ቤቶች ያላቸው አቅም እጅግ ከፍተኛ እንደሆነ ይታወቃል። በአጭር ጊዜ ውስጥ ተገጣጥመው አገልግሎት መስጠት የሚችሉ በመሆናቸው ለሀገሪቱ የቤት ልማት ፕሮግራም ትልቅ አስተዋጽኦ ይኖራቸዋል ተብሎ ይታመናል። እነዚህ ሶስት የቴክኖሎጂ ስልቶች በኢትዮጵያ የቤት ልማት ውስጥ ሲተገበሩ የከተማዋን የቤት ችግር ለመፍታት የሚያስችሉ በርካታ እድሎችን ይፈጥራሉ። በመጀመሪያ ደረጃ የግንባታ ሂደቱ ከባህላዊው አሰራር ወጥቶ ወደ ኢንዱስትሪያዊ ደረጃ በመሸጋገሩ ቤቶች ጥራታቸውን ጠብቀው በብዛት እንዲገነቡ ያስችላል። ይህም የቤት ፈላጊዎችን የጥበቃ ጊዜ ከዓመታት ወደ ሳምንታት በመቀነስ የዜጎችን የመኖሪያ ቤት ጥያቄ ይፈታሉ ተብሎ ይጠበቃል። እነዚህ ቴክኖሎጂዎች በሀገሪቱ የትኛውም ክፍል በቀላሉ ሊተገበሩና ሊስፋፉ የሚችሉ በመሆናቸው
የቤት ልማት ፕሮግራሙን ለውድድር ክፍት ያደርጉታል። የቤት ልማት ፕሮግራሙ ከዚህ አዲስ የቴክኖሎጂ ስልት ጋር ሲጣመር የከተማን ገጽታ ከመቀየር ባለፈ የዜጎችን የኑሮ ጥራት እንደሚያሳድግ ይገለጻል። የዚህን አዲስ የቤት ልማት አቅጣጫ ተከትሎ የቤቶች ልማት ኮርፖሬሽን በመዲናዋ በአቃቂ ክፍለ ከተማ በቱሉ ዲምቱና በወርቁ ሰፈር እያከናወናቸው የሚገኙት ግንባታዎች ወደ መጠናቀቂያ ደረጃ ላይ መሆናቸውን ገልጿል። ፕሮጀክቱ የመንግስትን የቤት ልማት አዲስ የስራ ባህል የሚያንጸባርቅ ሲሆን በሳምንት 7 ቀን 24 የስራ ሰዓት ያለ እረፍት በመከናወን ላይ መሆናቸው ተመላክቷል። ግንባታዎቹ ከጥራት ጋር በፍጥነት እየተከናወኑ የሚገኙ ሲሆን ህብረተሰቡን ተጠቃሚ የሚያደርጉ መሰረተ ልማቶችን በአሟላ መልኩ በመገንባት ላይ መሆናቸውን ኮርፖሬሽኑ አስታውቋል። ይህ እንቅስቃሴ የቤት ልማት ፕሮግራሙን በተያዘለት ጊዜ ለማጠናቀቅ የተያዘውን ግብ ያሳያል ሲል ነው ያስታወቀው። በአቃቂ ቃሊቲ ክፍለ ከተማ እየተገነቡ የሚገኙት እነዚህ መኖሪያ ቤቶች በበጀት ዓመቱ ነሐሴ ወር የተጀመሩ መሆናቸው ይታወቃል። የፕሮጀክቱ ስኬት የሚለካው በግንባታው ፍጥነታቸው ብቻ ሳይሆን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቱ በዘርፉ ባለሙያዎች አማካኝነት በማማከር እየተከናወኑ መሆናቸው ነው። የዩኒቨርሲቲው ተሳትፎ ለግንባታው ሳይንሳዊ አስተማማኝነትና ዘመናዊ አሰራር ወሳኝ ድጋፍ እየሰጠ ይገኛል። የዚህ የትብብር ስራ ውጤት ቤቶቹ ከተገነቡ በኋላ የነዋሪዎችን ምቾትና የረጅም ጊዜ አገልግሎት ጥንካሬን የሚያረጋግጥ የመኖሪያ ቤት መንደር ለመፍጠር ታቅዶ እየተሰራ ነው። በመንግስት ቀጥታ በጀት በመገንባት ላይ የሚገኙት እነዚህ ሳይቶች ለሌሎች ተመሳሳይ የቤት ልማት ስራዎች ማሳያ መሆናቸው ተገልጿል። የተገኘው ልምድ መሰረት በማድረግ በሌሎች የከተማ ክፍሎች ተመሳሳይ የፈጠራ ስራዎችን ለማስፋፋት የሚያስችል ዝግጅት እየተደረገ መሆኑን መረጃዎች ይጠቁማሉ። የቤቶች ልማት ኮርፖሬሽን እንደገለጸው ፕሮጀክቶቹ በታቀደላቸው የጊዜ ሰሌዳ መሰረት ተጠናቀው ለባለቤቶቻቸው እንዲተላለፉ ከፍተኛ ክትትል እየተደረገባቸው ነው። በጥቅሉ የቴክኖሎጂ ሽግግሩ በከተማ የቤት ልማት ዘርፍ ውስጥ ያለውን የዘመናት ክፍተት ለመሙላት የሚኖረው ሚና ከፍተኛ ነው። እነዚህን አዳዲስ የግንባታ ስልቶች እንደ ኢንዱስትሪያዊ ምርት በመቁጠር በስፋት ተግባራዊ ማድረግ ከተቻለ በአንድ በኩል የግንባታ ወጪን መቀነስና በሌላ በኩል ቤቶችን በጥራትና በብዛት በአጭር ጊዜ ማቅረብ የሚቻልበት እድል ይፈጠራል። በግንባታ ላይ የሚፈጀውን የበርካታ ዓመታት ጥበቃ ወደ ወራት ዝቅ ማድረግ መቻሉ የቤት ፈላጊዎችን ጫና ከማቃለል ባለፈ በከተማ የቤት ገበያ ላይ ያለውን የዋጋ ንረት ለመቆጣጠር የሚያስችል ነው። በመሆኑም ቴክኖሎጂውን ከሙያተኛ አቅም ጋር በማቀናጀትና የጥሬ ዕቃ አቅርቦትን በዘላቂነት በመገንባት የቤት ልማት ፕሮግራሙ በከተማዋ ያለውን ከፍተኛ የቤት ፍላጎት ቀስ በቀስ ለማርካት ተስፋ ሰጪ መሰረት እየጣለ ይገኛል። ከዚህ ጎን ለጎን የቤቶች ልማት ኮርፖሬሽንና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እያሳዩት ያለው የትብብር ስራ በግንባታ ዘርፉ አዲስ የምርምርና የተግባር አቅጣጫ እንዲፈጠር አድርጓል። የተጀመሩት የቱሉ ዲምቱና የወርቁ ሰፈር ግንባታዎች የቴክኖሎጂ አጠቃቀሙን ከተግባራዊ የሳይት ስራ ጋር በማቀናጀት የጥራት ማረጋገጫና የጊዜ አጠቃቀምን ሚዛን የጠበቀ ውጤት ማምጣት እንደሚቻል የሚያሳይ ማሳያ ናቸው። ይህ አሰራር ከሙከራ ወደ ተግባራዊ ስኬት በሚሸጋገርበት ወቅት የቤት ልማት ሂደቱ የበለጠ ቀልጣፋና ተደጋጋሚነት ባለው መልኩ በሌሎች አካባቢዎች እንዲስፋፋ ያደርገዋል። በግንባታው ሂደት የሚስተዋለው የጋራ አስተባባሪነት በዘርፉ ያሉ የአሰራር ክፍተቶችን በማስተካከልና ግንባታዎችን በተያዘላቸው የጊዜ ሰሌዳ ማጠናቀቅ ለከተማዋ ነዋሪዎች ምቹ የመኖሪያ ቤት የማቅረብ ሂደትን ውጤታማ ለማድረግ ወሳኝ ሚና የሚጫወት ነው ተብሎ ይጠበቃል።